ሰላም ተማሪዎች እንዴት ናችሁ? በዛሬው መረጃ በ2017 ኢንትራንስ ፈተና ወስዳችሁ ለፍሬሽማን የመግቢያ ነጥብ ያላመጣችሁ ወይም ደግሞ ሪሚዲያል በመጠባበቅ ላይ ላላችሁ መቁረጫ ነጥቡ ስንት ነው የሚለውን ጥያቄ ከተለያዩ ፔጆች እንዲሁም ከአምናው አንጻርና ከዘንድሮ ውጤት ጋር ኮምፔር በማድረግ መረጃውን ሼር አድርግላችኋለሁ። ወደ መረጃው ስናልፍ የአምናው መቁረጫ ነጥብ ስንመለከት እዚህ ጋር እንደምትመለከቱት የተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች ጠቅላላ ውጤት 600፣ የመግቢያ ውጤት 204፣ የተፈጥሮና ማህበራዊ ሳይንስ ሴት ተማሪዎች ከ600 192፣ ታዳጊ ክልልና አርብቶ አደር የተፈጥሮና ማህበራዊ ሳይንስ ወንድ ተማሪዎች ከ600 192፣ ታዳጊ ክልልና አርብቶ አደር አካባቢ የተፈጥሮና ማህበራዊ ሳይንስ ሴት ተማሪዎች ከ600 186 ነበር። ነገር ግን አምና 672,000 አካባቢ ተማሪዎች ተፈተነው 36409 ተማሪዎች ብቻ ነበር ያለፉት። በዘንድሮ ዓመት ደግሞ 580,000 አካባቢ ተማሪዎች ተፈተነው 49929 ተማሪዎች ማለፍ ችለዋል። ይሄ የሚነግረን ደግሞ ዘንድሮ ከአምናው አንጻር ትንሽ ተማሪዎች ተፈተነው ብዙ ማለፉ ነው። ይሄ ደግሞ የሪሚዲያል መቁረጫ ነጥብን ከፍ ከሚያደርጉ ነገሮች መሀል አንዱ ነው። እንዴት ነው ከፍ የሚያደርገው ካልን ደግሞ መንግስት በፍሬሽማን በጣም ብዙ ተማሪዎችን የሚቀበል ከሆነ ከሪሚዲያልም እንዳምነው ብዙ ተማሪዎችን አይወስድም ማለት ነው። ምክንያቱም ቁጥሩ መመጣጠን አለበት። ዩኒቨርሲቲዎች 150,000 ተማሪ ብቻ ነው መቀበል የሚችሉት እና 49,000 ተማሪዎች ካለፉ ቀጥታ ለፍሬሽማን ከሪሚዲያል ትንሽ ተማሪዎችን የሚወስደው። ይህም ደግሞ ትንሽ ተማሪዎችን ለመውሰድ የሪሚዲያል መቁረጫ ነጥቡን ከፍ ያደርገዋል ማለት ነው። ሌላኛው ደግሞ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ መሰረት ሪሚዲያል ከ40 እስከ 50% መካከል እንዲሆን እየተወያየን ነው ብለዋል። ከ40 እስከ 50% ያሉት ከ600 ይሁን የተማሪዎችን ብዛት በፐርሰንት ይሁን ምንም የክሊር የሆነ ነገር የለም መግለጫው ላይም ከተመለከታችሁት እና ደግሞ ከአምናው የሪሚዲያል መግቢያ ነጥብን ከፍ እናደርጋለን ብለዋል። ይህንን እስካሁን የነገርኳችሁ ነገሮችና ሌሎች ነገሮችን ከግምት ውስጥ አስገብቼ እና የተለያዩ መረጃዎችን ተመልክቼ ሪሚዲያል መቁረጫ ነጥብ ቢበዛ ስንት ይሆናል የሚለውን ነግራችኋለሁ። ለወንድ ቢበዛ ከ230 እስከ 240፣ ለሴት ደግሞ ከ220 እና ከዚያ በላይ ነው የሚሆነው እና እንግዲህ ቢበዛ ነው ያልኳችሁ። ወንድ ተማሪዎች ከ240 በላይ ካመጣችሁ፣ ሴቶች ደግሞ ከ230 በላይ ካመጣችሁ ከወዲሁ ሪሚዲያል እንደምትገቡ እርግጠኛ መሆን ትችላላችሁ። መጨናነቅ የለባችሁም። ይህ ቁጥር የተናገርኩት ዝም ብዬ ገስ እያረኩ ወይም ደግሞ እየገመትኩ አይደለም። ብዙ ሪሰርቾች አድርጌ ነው። የዛሬው መረጃ ይህን ይመስል ነበረ። እንደዚህ አይነት አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናል ሰብስክራይብ አድርጉ። በተጨማሪ ደግሞ የቴሌግራም ቻናል ሊንክ ከስር ኮሜንት ሴክሽን ላይ ያስቀምጥላችኋለሁ። እሱ ላይ ቴሌግራም ቻናል ጆይን በማድረግ ተጠቃሚ መሆን ትችላላችሁ እና እስካሁን የደረሰኝ መረጃ ይሄ ነው። ሌላ አፕዴቶች ወይም አዳዲስ መረጃዎች ሲወጡ ፈጥኜ ቪዲዮ ሰራላችኋለሁ። የዛሬው መረጃ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።